አመሰግናለሁ። አርበኛ ሳሙኤል ባለድል የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል። እንግዲህ ማዕከላዊ ኮማንድ አባሉ ከተቋቋመ በኋላ በርካታ እንቅስቃሴዎች ያደረጋችሁ እንዳለ ይታወቃል። እንደው ለቃለ መጠይቁ ፈቃደኛ ስለሆንክ በጣም ነው ማመሰግነው። እስቲ ወቅታዊ የሆነውን ከግዳጅ አፈጻጸም ከስልጠና አንፃር ወቅታዊ ቁመናችሁ ምን ይመስላል? በምን ሁኔታ ላይ ነው ያላችሁ? አመሰግናለሁ መሳይ። እንግዲህ ወቅታዊ አቋማችን ወይም ወቅታዊ ሁኔታችን ምናልባት እንግዲህ ያለው የውጊያ እንቅስቃሴ እና የመሳሰለው ነገር በተለይ በጋው መጨረሻ አካባቢ ከነበረው ቀዝቀዝ ያለ ሁኔታ አሁን እየተቀላጠፈ እና እየሞቀ እየመጣ ያለበት ሁኔታ እንዳለ ይታወቃል። ከዛ በተጨማሪም ደግሞ አፋብኃም ከተመሰረተ ጊዜ ጀምሮ በአራቱም ነባር ድርጅቶች በነበሩት አካላት እንዲሁም መዋቅራት በርካታ የስልጠና በኮማንዶ ደረጃ በጎጃም፣ በሸዋ፣ በጎንደር፣ በወሎ እየተጧጧፈ ያለበት ሁኔታ እንዳለ ይታወቃልኝ። እንግዲህ መልክ ያለው ሀገር የሚረከብ ሰራዊት ነው። እንግዲህ ሁሌም ተደጋጋሚ እንደምንለው ሀገር የሚረከብ ሰራዊት ከመስራት አኳያ ስርዓትና ቅርጽ ያለው ወታደራዊ ጠባይን የተላበሰ ሰራዊት ከመስራት አንጻር በጣም በርካታ ስራዎች እየተሰሩ እንዳለ በተደጋጋሚ ምረቃዎች እየቀረቡ ያለበት ሁኔታ አለና ጥሩ መነቃቃቶች፣ ጥሩ እንቅስቃሴዎች እንዳሉ ነው የሚታይ። እንደው ከውጊያ አንጻር ሰሞኑን በተለያዩ አካባቢዎች እንሰማለን በአገዛዙ ሰራዊት ላይ በተለይ ስቦ ማስከዳት የጠላትን ኃይል ወይም የአገዛዙን ሰራዊት ወደ እናንተ እንዲመጡ በተለያዩ መንገዶች በውጊያም መረጃ በመስጠትም በተለያየ መንገድ የዛን የሰራዊቱን የማሳሳት እርምጃም እየወሰዳችሁ እንዳለ ይታወቃል። በውጊያዎችም ረገድ እንደዚሁ በተለያዩ ቀጠናዎች እየተካሄዱ ነው። እስቲ ከውጊያ አንጻር ምን ላይ ነው ያላችሁ? ከውጊያ አንጻር እንግዲህ ቀጠናዎችን የማስለቀቅና በተለይ ደግሞ ራስ ፓልቱን የመቆጣጠር ወደ ዋና ዋና ከተሞችም እየዘለቁ እየገቡ የሚፈልገውን ኦፕሬሽን እየሰሩ መውጣት አይነት እንቅስቃሴዎች በጠንካራው አለ። እንግዲህ ብዙ ቦታዎች እንደሚታየው ከወሎም ከጎንደርም ሸዋም ደብረ ብርሃን ዙሪያ ጎንደር ዋና ከተማ ሆነ ደብረ ታቦር ዙሪያ ከተማዎችንም ጨምሮ ሌሎችም ጎጃም አካባቢም እንዳለው ሁሉም ቦታ ላይ በጣም ሰፊ የሆኑ ማጥቃቶች ይሰነዘራሉ። በዚህም በርካታ የቡድን መሳሪያዎች ጭምር መኪናዎች ጭምር እንግዲህ አንዳንዶቹ ለሚዲያም ጭምር የደረሱበት ሁኔታ ስለሚኖር በርካታ ስራዎች ይሰራሉ። ጠላትም ይደመሰሳል። በተለይ ከስቦ ከማስከዳት እና ኃይሉን ከማሳሳት አኳያ አድማ ብተና ኦልሬዲ እያለቀ ያለበት ሁኔታ ነው ያለው። አድማ ብተናና ሚሊሻ እያለቀ እየፈለሰ ያለበት ሁኔታ ነው ያለው። የቀረውም እንግዲህ ለመውጣት በዝግጅት ላይ ያለ በጣም በርካታ ነው ያለው። እንግዲህ በቀን በጣም ብዙ የአድማ ብተናና የመከላከያ አባላት ይከዳል። በእርግጥም እየሳሳ ያለበት ሁኔታ ነው ያለው። ኃይላችንም የበለጠ ክረምቱን መጠነ ሰፊ ማጥቃት እንደሚያደርግ የሚጠበቅም ትልቅ ዝግጅትም እየተደረገ ያለበት ሁኔታ ስላለ ከዚያም ለመትረፍም ጭምር መዋቅሩን በማፈራረስ ረገድ በርካታ ስራዎች ተሰርተዋል። በውጊያም በርካታ ድሎች እየተገኙበት ያለበት ሁኔታ ነው ያለው። ሰራዊቱም በተግባር የሰለጠነውን ስልጠና በተግባር እየሞከረ ውጤት እያመጣበት ያለበት ሂደት ነው ያለው። እንግዲህ የህልውና ትግሉ ሁለተኛ ዓመቱን ሊደፍን ነው። ምን ለውጥ እያየን ያለ ነው? ምናልባት ከቀደመው የተሻለ ውጤት እየተገኘ ነው ወይስ እንደው ባለበት እርግጥ አይነት ሂደት ውስጥ ነው ያለ ነው? 2 ዓመት በብዙ መልኩ በስልጠናም በውጊያም ብዙ ልምድ ያገኛችሁበት ተሰሚነታችሁም ከፍ ያለበት በምዕራባውያን ዓለም አቀፉ ዲፕሎማሲም ደረጃ ከዚህ ቀደም ስማችሁን እንኳን በደንብ ለመጥራት የማይፈልጉ አካላት አሁን በስም ጠርተው አስተዋጽኦአችሁን ተረድተው ሚናችሁን ተረድተው ጥሪ እያደረጉ ያሉበት ሁኔታ ነውና 2 ዓመት ሊደፈን ነው። እንደው ምን ለውጥ እያየን? እንግዲህ በዚህ 2 ዓመት ሂደት ውስጥ በተለይ ወደ አሁኑ አካባቢ የመጡ ያሉት ለውጦች በርካታ ለውጦች አሉ። ከመጀመሪያው እንግዲህ አሁን ህልው ሆኖ ዓለም አቀፉ ማህበረሰብም ጭምር አሳምኖ የተደራጀ ጠንካራ ኃይል እንዳለ ይሁንታ ሰጥቶ የተለያዩ ጥያቄዎችን እንዲያቀርብም ጭምር ያደረገው በርካታ ስራዎችን መስራት ይጠበቅ ነበር። ጠላትን መምታት፣ ማፍረስ፣ ራስን ማደራጀት፣ የመንግስትነት ቅርጽን እየያዙ መምጣት ያስፈልግ ነበረ። እንግዲህ በዚህ 2 ዓመት የትግል ሂደት ውስጥ እየተሰራ የመጣው በርካታ ውጣ ውረዶች መሀሉ ነው። መጀመሪያ በተበታተነ መንገድ ሁሉም በየአቅጣጫው በስሜት የወጣ ኃይል እንደመሆኑ መጠን አሁን ወደ አንድ ቅርጽ ወደ አንድ መዋቅር መጥቶ አንድ አታጋይ ድርጅት ሆኖ መምጣትና ለህዝቡም ተስፋ የመንግስትነትም ጠባይ ይዞ የመምጣት ሁኔታዎች አሉና አሁንም ካለቀው ከአማራ ፋኖ ብሔራዊ ኃይል ምስረታም ጭምር ጨምሮ በጣም በርካታ ኃይልን የሰብስቦ ያደራጀ መንግስታዊ ቅርጽን እየያዘ የመጣ ያለ ድርጅት እንደመሆኑ መጠን ዓለም አቀፉ ማህበረሰብ ላይ ትልቅ እውቅናም ትኩረትም ያገኘ ተስፋም የተጣለበት ሆኗል። እንግዲህ ህዝቡ የአማራን አንድነት፣ አንድ አደረጃጀት፣ አንድ የመታገያ ሀሳብ፣ አንድ የመታገያ ድርጅት እንዲኖር ከፍተኛ ጫናና ጥያቄዎችን ሲያቀርብ ቆይቷል። ከዚያም አኳያ ጥያቄውም ተገቢም አስፈላጊም ጭምር ስለሆነ ያን ጥያቄ ሊመልስ የሚችል ድርጅት ተመስርቶ መጥቷል። ዓለም አቀፉ ማህበረሰብ
ማህበረሰብ ትኩረት የሳበ ድርጅት ሆኗልኝ። እንዲሁም ደግሞ ፋኖ ኢትዮጵያ ምድር ውስጥ እየታገለ ያለ ሚዛን አስጠባቂ ጠንካራ ኃይል መሆኑን የተረዱ የዓለም አቀፍ ማህበረሰብ ትኩረት ሰጠው በርካታ ጥያቄዎችንም ተስፋዎችንም ጥለው ያለበት ሁኔታ እንዳለና የመንግስትን ጠባይ ከመያዙ ጠንካራ የታጋይ ድርጅት የሆነ ከመምጣቱም አኳያ ከተለያዩ ሀገራትም ዲፕሎማሲዎችንም ጭምር የመስራት እድሎች ተመቻችተው እየተሰሩ ያለበት ሁኔታ ነው ያለው። በጥቅሉ በዚህ 2 ዓመት ከነበረው ወደ አሁኑ ጥሩ የትግል ቅርጽ ይዞ ለህዝቡም ተስፋ ሊሆን የሚችል መዋቅር እየተሰራ የመጣበት የትግል እድገት እንዳለ ነው የምንረዳው ከወታደራዊ እድገቱ ባለፈ። እንግዲህ አርበኛ ሳሙኤል በአንጻሩ በአገዛዙ በኩል ያለውን ሁኔታ ወይም ደግሞ ትርክት ከናንተ አንጻር ለህብረተሰቡ እየቀረበ ያለውን መረጃ ነው ድል በድሎኝ ያለው ነው እያለ ያለው ስጋቱ አልፏል። አብይ አህመድ በቅርቡም በሰጠው አንድ መግለጫ ላይ በህዝባዊ መድረክ ሰብስቦ ያንን አደጋ ያንን ስጋት ተሻግረናል ሲልም ገልጾታል። ባለፈውም እንደዚሁ የፊልድ ማርሻሉን መግለጫ ሰምተናል። 90% የሚሆነው የፋኖ ኃይል ተደምስሷል። 10% የሚሆነው በተለያዩ የገዳማት ውስጥ እንደዚሁም እኛ በማንደርስባቸው አካባቢዎች ዝም ብሎ እየተርመሰመሰ ያለ ኃይል እንጂ ይህን ያህል ስጋት የሚፈጥር አይደለም፣ እንለቅመዋለን እሱንም ብለዋል። በክልሉ 265 ወረዳዎች 263ቱን በመንግስት ቁጥጥር ስር ሆኖ ብልጽግና ያለ ኮሽታ እያስተዳደረ ይገኛል የሚል ነው። በአጠቃላይ የሚደረገው በሚዲያዎች ገዝፎ የሚሰማው ነገር የናንተ አቅም ማጣት ወይም የናንተ ምንም አይነት ሚና አለመኖርን ያገዛዙን የአብይ አህመድ አስተዳደርን ግን ከእለት ወደ እለት እየተጠናከረ መምጣትን የሚያሳዩ ነገሮች ነው ምን ሰማው። መሬት ላይ ያለው ነገር ምንድን ነው? ይልሽም በሰማሽ ገበያ ባልወጣሽ የሚባል የአባቶቻችን ተረት አለ። ይሄ የሚባለው ለማን ነው? ምናልባት ለሚዲያው ወይም መሬት ላይ ለሌለው ከሆነ በትክክል ሊሆን ይችላል። ከዚያ ውጭ ግን አማራ ህዝብ እውነቱን ያውቃል። ማኔት ላይ እንዳለ ምን እንደሚሰራ ያውቃል። ያም ብቻም ሳይሆን እንደው 90-80%ም ይበለው 50% ይበለው 40% ይበለው 10% በእውኑ ያ ቢሆን ጎንደር ከተማ ላይ ውጊያ ማድረግ የሚችል ኃይል ይኖር ነበር ወይ? ከጎንደር ባህር ዳር መንቀሳቀስ ይቸገር ነበር ወይ? ፍኖተ ሰላም ዙሪያ ውጊያ ማድረግ ይቻል ነበር ወይ? ደሴ፣ ደብረ ብርሃን እንዲሁም ራያ፣ ወልዲያ ውጊያ ማድረግ ይቻል ነበር ወይ እንደሚለው ቢሆን ኑሮ። ነገር ግን ምናልባት የሚያደናግረው ካለ ያደናግራል። ከዚያ ውጭ ግን ፋኖ በመጀመሪያውም ጊዜ ይዞት እንደነበረው 90% የሚሆነውን የአማራን ምድር ተቆጣጥሮ እያስተዳደረ አስተዳደር መስርቶም እየሰራ ያለበት ሁኔታ እንዳለ ነው ያለው። ምናልባት አገዛዙ ኃይል የተመረጡ አንዳንድ ቀበሌዎች ከአንድ ወረዳ ላይ ይዞ የተቀመጠበት ሁኔታ ሊኖር ይችላል። በወጣ በገባ ቁጥር እየተመታ እየተማረከ ኃይሉም እየፈረሰ ያለበት ሁኔታ ነው ያለው። ምናልባት እንግዲህ ሰው ያለውን ነው የሚወረውረው። ብዙ ነገሮችን ወርውሯል። ድሮን ተጠቅሟል። ኃይል አሰማርቷል። ያለውን ጠንካራ የሚለውን ኃይል አማራ ምድር ላይ አሰማርቷል። ግን አልቻለም። እንግዲህ እየመጣ ያለው ወቅት ማስጊ ስለሆነ የቀረው መወርወር የሚችለው ምላስ ነው። እሱንም ሊያስተጋቡ በሚችሉት ኃይሎች በኩል እያስተጋባ ያለበት ሁኔታ ነው ያለው። ከዚህ በኋላ እየጠነከረ የመጣ ያለው ኃይል ከአሁን በፊት ከነበረው የማጥቃት መንፈስ በጠነከረ መንገድ የሚያጠቃ እንደውም ለራሱ ትልቅ ስጋት የሚሆንበት እንዲሁም ተስፋም ሊያሳጣው የሚችል እንጂ ስጋቱ ያለፈበት ሁኔታ አይደለም ያለው። እንደሚለውም ልክ በዚህ ልክም አይደለም። ምክንያቱም መሬት ላይ ያለውን የአማራ ህዝብ የትኛውንም ጠይቀህም ገለልተኛ የሆኑ አካላትንም ጭምር በእርግጥ ከፋኖነት ገለልተኛ የሆነ አማራ ይኖራል ብዬ ባላስብም ማጣራት የሚቻልበት ሁኔታ ስላለ የት ላይ ማን እንዳለ የታወቀ ስለሆነ መቼ ምን ማድረግ እንዳለብንም ስለምናውቅ እንደዚህ አይነት ንግግሮችን አፍ የምናዘጋበት ተግባሮችን በመስራት እናሳያለን። እያሳየንም ጭምር ነው ያለ ነው። ምናልባት አርበኛ ሳሙኤል እንግዲህ ይሄ በተለይ የአገኘው ተሻገር የተመስገን ጥሩነህ በጎንደር ባህር ዳር መመላለስ በብዛት ብዙ ጊዜ ነው ሄዱት። ይሄ የፋሲል ግንብን ምናልባትም በዚህ 2-3 ወር ውስጥ ከ10 ጊዜ በላይ ነው እየተጎበኘ ያለው በነ ተመስገንና በነ ፌደራል ባለስልጣናት። ይሄ በዋናነት የተፈለገው ጎንደር ላይ አቅም አለን፣ ጎንደር ላይ የኛ አገዛዙ የመንግስት መዋቅር ነው አቅም ኖሮት ስራውን እየሰራ ያለው የሚል መልእክትም ለማስተላለፍ ነው። ይሄ ህብረተሰቡም እየተረዳው እንዳለ በእርግጥ እናውቃለን። በቅርቡም እናንተም ጎንደር ከተማ ዘልቃችሁ ያገዛዙን የተለያዩ ፕሮግራሞችን እንዲቀለበስና እንዲሰረዝ ያደረጋችሁበትንም እናስታውሳለን። ነገር ግን እንደው በአጠቃላይ የእናንተን የ2 ዓመት ግስጋሴ እንደው ድምር ውጤቱን ስታሰሉት ይሄን ድል አግኝተናል፣ በዚህ መልኩ የሚመነዘር ውጤት አለን ብላችሁ የምትገልጹት ነገር አለ ወይ? አዎ፣ አይ እንግዲህ አገዛዙ ያሉት አመራሮች በተደጋጋሚ የሚመጡበት ሁኔታ ጎንደር ላይ ተፈልጎ ነው የሚለው እንግዲህ አለው ብሎ ማሳየት የሚያስፈልጋል። በእነሱ ሀሳብ አለን አልጠፋንም በእኛ እጅ ነው የሚል በተለይ ደግሞ የዓለም አቀፉ ማህበረሰብ አሁን ጫናው እየጠነከረ አደረጃጀቱ እየተስተካከለ በመጣ ቁጥር እነኚህን ነገሮች ባላንስ ሊያደርግ የሚችል ስራ መስራት
ማምጣት አለብን ብለው ዋጋ እየከፈሉ በርካታ ኃይል ኮማንዶ ኃይል አየር ኃይል የመሳሰሉት ሙሉ እየደረደሩ በርካታ ፕሮግራሞችን ለማድረግ ወደ ጎንደር ከተማ ሁሉ የሚመጡበት ሁኔታ አለ። ሰራዊታችን በተደጋጋሚ እየገባ ማጥቃትም እየሰነዘረ የሚመጣውንም ኃይልም እየመጣም እየማረከም ፕሮግራሞችን የሚያጥፍበት ሁኔታ አለ። አስፈላጊ ሆኖ ሲገኝ ትርጉም የሌለው ነገር ሲሆን ደግሞ ምናልባት የማይገባበትም ሁኔታ ይኖራል። በየትኛውም ጊዜና ሰዓት በፈለግነው ጊዜ የፈለግነውን ነገር ለማድረግ ገብተን ስራ መስራት ግን እንችላለን። ያን አስቻይ ሁኔታ እንዳለ በተደጋጋሚ ያሳየንበት ሁኔታ አለ። ከዛ ውጪ ትግሉ ሲጀመር እንደሚታወቅ ነው በተደራጀ ሰራዊት በተደራጀ ኃይል አይደለም የተጀመረ። ይሄን ማንንም ያውቀዋል። ስለዚህ አደረጃጀቶችን እያስተካከሉ መምጣት እዝ ሲባል ሙሉ እዝ የተሟላ ያልሆነበት ሁኔታ ነበር። ያንስ ለማስተካከልና ለማሟላት የሚሰራው ስራ ቀላል አይደለም። በተለይ ደግሞ ባልሰለጠነ መንገድ ቁጭት ብቻ ወልዶት የወጣውን ኃይል በአንድ ሐሳብ በአንድ መስመር አስተካክሎ ማሰለፍ ቀላል ስራ አይደለም። ያኔ ማስተካከል ቅርጽ የማያሳዝና መዋቅሩን በሚገባ እያስተካከሉ እያሰለጠኑ እያደራጁ ኃይል ደግሞ ያለ ማስቀረት በተንቀሳቀሰ ጊዜ እየሰበሩ እየመቱ ቀጠናን እያሰፉ መቆየት አስፈላጊ ነበረ። ያን ስናደርግ ቆይተናል። ከዚህ በኋላ የሚቀሩ የተወሰኑ ስራዎች ይኖሩናል። ምናልባት እንግዲህ የቀጣዩን ክረምት ተጠቅመን የምናጠናቅቃቸው እስካሁኑ የልፋት ውጤቶች በፍሬ የሚታዩበት የስራ ጊዜ እየቀረበ ያለበት ሁኔታ አለ። ለዚያ ደግሞ በቂ ዝግጅቶችን ስናደርግ ቆይተናል። ያ ዝግጅት ያ ስልጠና የራስን የማደራጀት ስራ የሚቆጠር አንድ ፍሬ እንደሆነ እናስባለን። እንግዲህ አርበኛ ሳሙኤል ምናልባት ጎንደርን እንሞሽራት የሚል በአብይ አህመድ የተቀረጸ ፕሮጀክት ታዬ አጽቀሥላሴ እናገኘው ተሻገር እነ ተመስገን ጥሩነህ በበላይነት የያዙበት እንዲሁም የተለያዩ ባለሀብቶች በገንዘብ ድጋፍም ጭምር የተሳተፉበት አንድ ትልቅ በቅርቡም ቴሌቶን ገቢ ማሰባሰቢያ ዝግጅት ተካሂዷል። ጎንደርን ነጥሎ መሞሸር የሚለው በአጠቃላይ በፋኖ የመጣበትን ጥቃትና ስጋት በተወሰነ ደረጃ የአማራን አንድነት በማፍረስ ልዩነት ይፈጥርልኛል ብሎ የጀመረው ፕሮጀክት እንደሆነ ይነገራል። እናንተ ጎንደርን ያላችሁት ጎንደር ለብቻዋ የምትሞሸርበት ምክንያቱን በተመለከተ በተለያየ ጊዜም ዝግጅት አቅርበን ሰዎችን አነጋግረን ህብረተሰቡ ግንዛቤ እንዲያገኝ አድርገናል። እንዴት ነው የምትረዱት? አሁንም ጎንደርን እንሞሽራት ፕሮጀክት እየተካሄደ ነው፣ አልቆመም። በተለያየ መልኩ ህዝቡን የማደንዘዝ የማደናገር ፕሮጀክት እንደሆነ እየታወቀም ቀጥሏል። ምን ማለት ይቻላል? አዎ እንደዚህ አይነት እንቅስቃሴዎች በሰፊው እየተሰሩ ነው። ከዚያ ባለፈም በሚዲያም ጭምር የክልልነት ጥያቄዎችን ጭምር የማስነሳት እንቅስቃሴዎች እንዳሉ የምናይበት ሁኔታ አለ። አጠቃላይ ጎንደርን እንሞሽራትም አለ፣ ጎጃምን እንሞሽራትም አለ፣ ወሎን እንሞሽራትም አለ። በዋነኝነት ከአማራው እንዴት እንነጥል ነው። በቃ አማራውን ከአማራው ነጥለን ከፋፍለን የምንሄድበትና ይህን የተደራጀ ያካሄዱ አስጊ ስለሆነ ነጣጥለን በተለያየ መንገድ አሰልፈን ከቅርብ እርስ በርስ ጠላትነትን ፈጥረን የምናቆምበት እድል ካለ ያን እንጠቀም ነው። ምናልባት እንግዲህ የሚደግፉ የባለ ሀብቶችም የድጋፍ ውጤት የሚያመጣው አማራን ከፋፍሎ ጎንደርን ከአማራ የመለየት ስራ ነው ሊሆን የሚችለው። በልዩነት ጎንደር የምትሞሸርበት ከሌላው አማራም የተለየ ጥቅም የምታገኝበት ምንም ምክንያት የለም። ከሌላው ያነሰ የምታገኝበት ምንም ምክንያት የለም። ጎንደር አማራ ነው፣ እንደ አማራ ነው ሊኖር የሚችለው፣ እንደ አማራ ነው ሊጠቀም የሚችለው። የሚገባውን በዚያ ልክ ነው እና ይሄ የማላመድና የተለዩ ናቸው አድርጎ ለማሳሰብ የሚከድበት ርቀት እንደሆነ ነው የምናስበው። ግን እኛም ህዝባችንም አማራንን ብንሞሸርም እንደ አማራ ነው ምንሞሸረው። ሞሻሪዎችም ራሳችን እንጂ የብልጽግና ኃይሉ ሊሞሽረው የሚችል ማንነትም የለንም፣ ከተማ ምድርም የለንም። አጠቃላይ ይሄ የክልልነት ሳቤ የጥያቄዎችን እየፈጠሩ ያሉበት ሁኔታ እንዳለ ይታወቃል። በጎጃም፣ በወሎ፣ በጎንደርም ይህንን የሚያራግቡ ኃይሎችና የሚዲያ አካላትም ጭምር በሰፊው እንደተሰራጩና